ሰላም እንዴት ናችሁ? ግራንድ ኤሌክትሮኒክሶች ነን። ዛሬ ደግሞ የአብዛኞቻችሁ ከስተመር ጥያቄ አለ። ምንድነው ይሄም ዲስፕሌይ ላይ ስናየው ቴሌቪዥኑ በጣም ስክሪን ኳሊቲው ሃይ ሆኖ እንደገና ደግሞ ቤት ስናስገባቸው ደግሞ በጣም ሎ የሆነ ኳሊቲ እናገኛለን የሚል ነው። አብዛኞቻችሁ ይሄ ጥያቄ አለ ወይም ደግሞ በውስጣችሁ ይሄ ጥያቄ የመጣባችሁ ከስተመሮቻችን ትኖሩ ትችላላችሁ። እና አሁን ለምሳሌ እዚህ ጋር የምናየው ኦርቢት ነው ደብል ስክሪን በጣም ሃይ ኳሊቲ የሆነ ፉል ሃይ ዴፊኒሽን ስማርት ቴሌቪዥን ነው እና እዚህ ጋር የምናየው ስክሪን ኳሊቲ በጣም የሚያምር ነው። 4K የሚባል አይነት ቀረጻ ያለው ሲሆን በሃይ ዴፊኒሽን ነው። ፉል ኤችዲ ናቸው ግን በጣም ሃይ ኳሊቲ አላቸው። ይህን ቀረጻ ለምን ቤታችን አናገኝም ስንል አንደኛ የምንጠቀምበት ሪሲቨር ነው። ቴሌቪዥን ማለት የምስል ጥራት አውት ያደርጋል እንጂ ያንም የምስል ጥራት ኮንቨርት አያደርግም። ምክንያቱም የምንሰጠው ነገር ነው አውት የሚያደርገው። አሁን ለምሳሌ በኤቪ ጃክ የምንጠቀም ከሆነ ኳሊቲው ይወርዳል ማለት ነው። ሪሲቨራችን ኤስዲ ከሆነ በእርግጥ በአሁን ሰዓት ኤስዲ ሪሲቨር የለም። ኤስዲ ሪሲቨር ከሆነ የምንጠቀመው ያም ኤስዲ ሪሲቨር ኳሊቲው ሊወርድብን ይችላል። ኤችዲ ሪሲቨር ስንጠቀም ኤችዲ ኳሊቲ ይሰጠናል። 4K ሪሲቨር ስንጠቀም ደግሞ 4K ኳሊቲ ይሰጠናል። ወይም ደግሞ ቴሌቪዥናችን 4K ሳይሆን ፉል ኤችዲ ሆኖ 4K ሪሲቨር በምንጠቀምበት ጊዜ እዚህ ጋር የምናገኘው ኳሊቲ ምን ይሆናል ማለት ነው? በፉል ኤችዲ ያቀናንስልናል ማለት ነው። ያ በሚሆንበት ጊዜ ኤችዲኤምአይ የምንጠቀመው አጠቃቀማችን እንደገና አውትፑታችን የተስተካከለ ከሆነ የምንሰጠው ነገር በጣም አሪፍ ኳሊቲ ይኖረዋል ማለት ነው። ያ ማለት ዲስፕሌይ ላይ ወይም ደግሞ እኛ ጋር ሱቅ ላይ ያያችሁትን ስክሪን ኳሊቲ በቤታችሁን ማምጣት በቀላሉ ትችላላችሁ። እዚህ ጋር የምናገኘው እንደነገርኳችሁ ደብል ስክሪን በጣም አሪፍ ኳሊቲ ያለው ኦርቢት 43 ኢንች ነው። ዶልቢ ኦዲዮን ያላቸው እንደገና ደግሞ የተለያዩ የዩቲዩብ ቪዲዮዎችን በቀላሉ ገብተን ማየት እንችላለን። ፕራይም ቪዲዮ እና ደግሞ የተለያዩ ኔትፍሊክሶች ሊሆን ይችላል ላይቭ ስትሪም ያላቸውን ማንኛውንም የሶሻል ሚዲያ አማራጮችን መጠቀም ማየት እንችላለን ማለት ነው።